ያረጋጋባት አካውንቷን የገለጸችው ማስረጃ ታቀርብልን አሁንም ከሷ ጎን እንድንቆም ሁለተኛ ይሄን ደግሞ እንትን እጇን የሸረከታት ምን ያላትን እሱ ያሳየውን ልክ አይደለም ብላ ደግሞ አሁንም እሱን በደም አድርጎ እንትን የሚመታ ማስረጃ ታቅርብ ይሄንን ካላቀረበች እንግዲህ ጃኒ አም ሶሪ ዊ አር ላይክ በቃ ተገልብጠናል ያቢ አንቺ መጀመሪያም ነበርሽ አይደል እኔ መጀመሪያም ከሁሉ ነበርሽ አይደል ጥያቄ አንዱ አቅራቢ በሴትነትሽ አዎ ብዙ ነገር ተገፍታለች ብለሽ ጥያቄ ያቀረብሽው የተደዋወለበትን ሰዓትና ቀን ሁሉን ነገር ገብቶ ያሳያላችሁ በራሱ አካውንት ቀጥ ብሎ መጣ ትምጣና ትቅረብ እኔ ጋር ትከራከረኝ እኔ ምንም ነገር አልላትም ላሳየሁት ነገር መልስ ትምጣና አለ እኔ አፈርኩ እኮ በጣም ነቴን ነው ምልክ አፈርኩኝ እሱ ካቀረበ በኋላ ጆከር ለዚህ ነው እኮ ቲፎዞ የሚገለበጣል ያለው እኮ የሰው ልጅ ቲፎዞ አለው ፎሎወር አለው ግን ትገለበጫለሽ አንቺ ስለዚህ የቤኪ ጉዳይ መመለስ አለበት የደቡብ ሊ ጉዳይ ማለት ነው ሁለት አጀንዳ ነው የተሰጠን ቤኪም የቤኪ ጉዳይ መመለስ አሁን ጆከር ዋናው ነገር ቶሎ ብለህ አሁን እዚህ ጋር እንትኑ ሳይቀዘቅዝ ዮኒንና እንትናን ጆን ዳንኤልን አስታርቃቸው ምንም እነሱ የራሳቸው የግለሰብ ጉዳይ ነው እኔ እኮ ሀገር እኮ ነኝ ሰፊውን ሀገር እና ታዲያ ያው ሀገር ያው እንደ አንተ ችግር የለም ዮኒ ወንድሜ ነው ጆን ዳንኤል ወንድሜ ነው አስታርቃቸው ፓስተር ይቅርታ ፓስተር ማለት አልችልም ከፓስተርነቱን ትቷል እኛም እንትተናል የራሱን ሃይማኖት ይዟል ዮኒንና ጆንን አስታርቃቸው ችግር ቴሌግራም ላይ አገናኝቼ አስታርቃለሁ ጆን ዳንኤል ጀግና ነው ወንድ ነው ለኢትዮጵያ ቲክታከር ማንም ስምን እየጠራው እነግራለሁ ጃኒን ራሱ ጌም እንድትጫወት ያደረጋት ጆን ዳንኤል በምስክር አመጣለሁ በቃ ሪካርዱን ማረጋንችልም ጆከር ለምንድን ነው ቲክታከር ወንድ ሆኖ ኢትዮጵያ ያላችሁ ቲክታከሮች ጌም እንድትጫወቱ ያደረጋችሁ ጆን ዳንኤል ጆከር ይሄንን አስገባው አሳይቱ ሰምቼ ማንን ኢዩኤልን አስገባው አስተያየቱን ሰምቼ ልውጣ ኢዩኤል ምን አባቱ ይሰራል በኋላ ፎቶአችንን ከላይ አድርጎ እንዳለ ይሄኛው ይገለጣል ማን ወንዱ ነው እሱን የሚያፈመስኩት እኮ ነው ራሴ ሀሳባሉ አስገቡት ደግሞ ጆን ዳንኤል ማለት ለኢትዮጵያ ቲክታከሮች ተምሳሌት ነው ምሳሌ ነው ሁልሽንም እጅሽን እያያዘ ያፈመሰሽ ጆን ዳንኤል ነው ጃኒን ያፈመሳ ጆን ዳንኤል ነው ፍቅር ይዟ ሳይሆን ለጌሟና ለጥቅሟ ስትል ዛሬ መኪና ይዛ እንድትንቀሳቀስ ያደረጋት ጆን ዳንኤል በቃ ነው ኢዩኤል እንደ በጣም ስትለዩኤል በእውነት መጀመሪያ ጆካን ከራርጎ ጆን ዳንኤል ከነጭ ጋር ጌም ሲጀምር እኮ ነው ሁሉም ኢትዮጵያ ነው አሁን ፎንቲ ማንንም እጠራዋለሁ እያለ ቅር ካለ ቅር ይበላል በመታሰር እሱ ሲታሰር የሱን ቪዛችሁ ግን ያልጠየቃችሁ ስንት አላችሁ ምንድን ነው ሀቅ እኮ ሀቅ መቶ ጆካ አሁን ግን ማለት ነው እውነት ለመናገር አሁን ሀካ ግን የመሰለች እህት እሷን የመሳሰሉ ብዙ ሰዎች በጃን ሳይድ ነበሩ በሴቷ ማለት ነው እኔ ራሴ አዎ እና ብዙ ሰው አሳፍራለች ንቃማለች እንደ ጥፋተኛም ትወሰዳለች እኔ ላብራራው ነጋውን በቤቷ ገብታ እንደዚህ ሁኜ ነው አካውንት የተዘግቶ ብትላችሁ ታምናላችሁ ኢዩኤል ምን ይላል እስቲ አሁን ኢዩኤል ምን ይላል ብዬ አሰብኩት ኢዩኤል ቀጥታ ምን አባቱ ይላል የፓንት ነጋዴ ከፈለኩ ወይ ደግሞ ቤቴሌም እንዳለችው ልታፍንበን ወይ ደግሞ ቤቴሌም እንዳለችው ማለት ነው የአማራን ጉዳይ ልታፍንብን ነው ቤቴሌም እኮ ብሔርተኛ ነች መታ የተናገረችው የመንግስትን አጀንዳ ነው አክሽፈዋል ጥሩ ነው ከዚህ በኋላ እንዲያቀባጥር ካለች እሺ ብሔርተኛ ከተናገረሽ አንቺም ብትይም ብሔርተኛ ስለሆንሽ ይቀበላል ኢትዮጵያንስት መጥቶ ግን እዚህ ቢነግረኝ ባናት ተተከል ብያ እኔ ደግሞ ጋር እንደማመን ታውቃለህ ቅድም ገና ስገባ ያልኩትን ካስታወስክ ጆካ አንተና አጀንዳ ዶር ለሳምንት ሊያስቀጥሉት ነበር አስቀረጥኩት አለቀ ይወል አንተ ማረም ካለያስ በቃ አንተ ቤት መተው ያብራሩ ድልፋ ነው ለምን ፎኮ ዛሬ ቁርስ በልተን እኮ ነው ያመለጠው አንተ አንሳ የፒክቸር አንሳ
ነች ትላለህ። መከታውና ዛሬ እስክንድር ነጋ እኮ ጣፎ ቁርስ በልተው ነው የተመለሱት። እኔ በቪዲዮ እኮ ነው የደወሉልኝ። እንዴ እግዚአብሔርን ይኸው ወላሂ ላዝም እኔ ቪዲዮውን ፖስተዋለሁ በኋላ ሰው መከታውና እስክንድር ነጋ ጣፎ ገብተው ቁርስ በልተው ቤኪ መጥቷል። ቤኪ ይሄ ፒክቸር አንስተህ ወንዶች የተበደሉ ነው እንትን ማንሳት አልችልም እባክሽ። እኔ ቪዲዮውን ፖስትላቸዋለሁ። ስማ ጆካ፣ ወንዶች የተበደሉ ነው። እግዚአብሔር ነው የምልሽ። መከታውና እስክንድር ነጋ ገብተው ይኸውልሽ ጣፎ ቁርስ በልተው እንደዚህ ጣፎ ታፔላውን ሁሉ ቪዲዮ አድርገው ነው የላኩ። እኔ ፖስተዋል። ከዚህ በላይ እንግዲህ ማሸነፍ የለም። በጎንደር አካባቢም ብዙ ቦታ እኮ ተይዟል። በጎንደርማ እንትን መጋዘን ሁሉ ሰብረን እኮ ብዙ ነገር አለ። ሞገን ወሬትም ስንዴ ይዛችሁልኝ ስንዴ ቸግሮናል። የሰው ነፍስ እኮ ነው የቸገረን። አዲስ አበባ የምትባል መለቆይ አንድ ጊዜ መልዕክት ላስተላልፍ። የአዲስ አበባ ልጅ ነኝ የምትል ያንተና ጣፎ አይደል የተቀመጠችው መሀል መርካቶ ላይ ብዙ ስራ ሲሰሩ የነበሩ በአቅማቸው ሽንኩርት ሲሸጡ የነበሩ ጎዳና ላይ ካርቶን አንጥፈው ቤታቸውን በአቅማቸው ዘርግተው አካለ ጎዶሎ የነበሩ ሸራ ዘርግተው እቃ የተለያዩ ቁሳቁሶችን ሽጠው የሚተዳደሩ እነዛ ጣፎ ተጥለው ጅብ እየጮህባቸው አይደሉም። አዲስ አበባ አራዳ ነኝ የምትል የዱርዬዎች ዱርዬ አለቃ ነኝ የምትል እናት ጣፎ አይደለም የተጣለችው በብሔሯ በማንነቱ ተመርጣ። ለምንድን ነው የምትደግሙት? ምንድን ነው አዲስ አበባ ማን ነው? አዲስ አበባ እኮ ሸዋ ግዛት እኮ የአማራ ግዛት ነች። ለብሔር ብሔረሰቦች ፈቅደን የሰጠናት ሀገር ነች። አማራ እየሞተ የምትቀጥል ኢትዮጵያ የለችም። እኔም ሀገር ሆናለሁ፣ በሰሜንም ሀገር ሆናለሁ፣ በዚህኛውም በኩል ሀገር ሆናለሁ ካልክ አማራ ሀገር ሆናለሁ ካለ አዲስ አበባን ይዞ ይገነጠላል። ጥፍርና ጸጉሩን ትቀራለህ። በቃ እየተገደል ጠግበን ሳይሆን እየተገደል ነገ ባለ ጊዜ ብንሆን ቀድቦ የሚሰክለኝ እኔን ነው። ባለ ጊዜኛ ብንሆን ሰው ላይ ፎቅ ላይ ተንጠልጥለን 8ኛ 10ኛ ፎቅ ላይ ተንጠልጥለን ሰው ላይ ምራቅ ልንተፋር የድሃን ገንዘብ ነጥቀን የድሃን መሬት ሽጠን ዘመናዊ መኪና ልንነዳ ያለ መንጃ ፍቃድ ገብተን ከከፍት ጥበቃ ከጠረፍ መጥቼ መሀል አዲስ አበባ ላይ መኪና እያሽከረከርኩ የድሃን እናትና ድሃን ልገፋ አይደለም። ለመላው ብሔር ብሔረሰብ ለሚያለቅሱ እናቶች እኩልነትን ለሚባል ነው አማራ ዛሬ እየታገላሉ። ፋኖ እየታገላሉ። ዘመነ ካሴ የህዝብ ልጅ ነው። እስክንድር ነጋ የህዝብ ልጅ ነው። መሪ ወዳጁ የህዝብ ልጅ ነው። የመላው ኢትዮጵያ ልጅ ነው። የአማራ ብቻ አይደሉም። የአማራ ትግል ብቻ አድርጋችሁ እንዳታስቡት። አማራ ብቻ ነው በዚህን ሰዓት 100% አማራ እየተገደለ 10% ግን ሌላውን ብሔር እየተበደለ ነው። አማራ ከጠፋ አንተም አትኖሩ። ቀጥሎ ይህን በአጀንዳው ቀጥሎ ይችንም አንዳንድ ጊዜ ጣል አድርገን ማለፍ ግዴታ ነው። በእነዚህ ልጆችም ራሱ ብዙ የተሳበ በዛም ስማቸውን እንዴ እንዳንጠራ ነው እንጂ አጀንዳ ኦፍኮርስ እየመጣ ነው። ግን ማክሸፉ ደግሞ በአጭሩ መዘጋቱ ሁሉ ነገር መታወቁ አሪፍ ነው። አሁን አንተም በተናገርከው ቤኪ የሚባለው ልጅ አስጠርልኝ። ቤኪ ወንድ ልጅ ነው። አስጠሩት። ያ ቤኪን አስጠሩልኝ። ሚዲያው እኛ ነው ምድሩ ለወንድ ልጆች እያልን ነው ማለት ነው። ወንድም ሲጎዳ ፍትህ መጠየቅ አለበት። ግልጽ ነው። ፍትህ ለተበደሉ በቃ ፍትህ ለተበደሉ። አይ ብዙ ጊዜ ምን መሰለሽ አሁን ይኸውልሽ ሴቶቹም ተበድለው አሚን ሳይበደሉ ወንዶቹን ስለሚኮንኑ ለዛ ነው ይሄ ሀሳብ ሲሰጥ የነበረና ቤኪን ጥሩ ቤኪን አበባ ስጠኝ መተከው መጀመሪያም እኮ ስናገር ምንም በቃ ሁሉም አንድ ላይ እንትን ስለሆነ በቃ የጃኒ ደጋፊ ትመልሳለህ አትመልስም? የሀሳብ ልዩነት በጣም ሰው ይፈራል። ብታምኝም ባታምኝም ማለት ነው። እስካሁን በሁለቱም ጎን አይደለሁም። ግን ምንድን ነው ባለመምጣቷ በቃ ባለመምጣቷ ይኸው ስንት አጀንዳ አለው እኮ ጆከር እኮ የራሱ የሆነ አጀንዳ አለው። ጆከር እኮ ብዙ ትልቅ አጀንዳ ነው። ለእኔ ያልኩሽ እኮ አቋረጥኩኝ እኮ ነው። ያ እኔ አልተዋጠልኝም ነበረ። የእሷ እንትኗ ክሷ በጣም ምልት ታሳዝናለች። ኦፍኮርስ ያው ምናልባት ምን ሆነ ስላለቀሰች ነው ታሳዝናለች። ቤቱን ዘግቶ በወንድነቱ የሚያለቅስ ወንድ አለ። 30,000 50,000 እስከ 300,000 ዶላር እኮ የተበላ በሴት ልጅ እኮ እናውቃለን። ቂጣችሁን አሳምራችሁ ፊትሽን አሳምረሽ አርቲፊሻል ፀጉር ለጥፈሽ ኢትዮጵያ ያገለም አይደል
ህግ ቢኖር እንደዚያ። እኛ ስንገባ ግን ፋኖ ሲገባ እንደዚህ አይነት ወንጀል አይሰራም። እኛ መላ ከህፃን ጀምሮ እስከ አሮጊት ብሔር ብሔረሰብ መላ ብሔር ብሔረሰብ በእኩልነት እናስከብራለን። ቴንኪ ፋኖ ደግፉ፣ ሂዱ ግቡ። ከመከላከያ የወጣችሁ ወደ ፋኖ ተከላከሉ። ሚኒሻ እጅን ስጥ። ልዩ ኃይል ክልል ላይ ያለ ልዩ ኃይል እጅን ስጥ። ምን አንተ አድማ በታኝ ተበተን ይሆናል ሀገር መሪ ይሆናል። ተበተን በቃ ኢትዮጵያ ርስ ተበተን ትቀልድ ያለን የጃኒ ጦር ለብቻ አለ፣ የአዶናይ ጦር ለብቻ አለ፣ የጆንዳን የምንም ጦር ምናምን የለም። ከኛ በላይ ጦረኛ የለም። አሁን ይሄ ሚዲያውን ያዙ አማራ ነው። እሺ ቀጥል። በነገራችን ላይ ልጅቷ ይቺ ተበደልኩ ምናምን ነገር ያለችው ወደ ቤኪ ጉዳይ ስንመለስ ማለት ነው ቪዲዮ ሰርታ የሆነ ጥቁር ለብሳ የሚያሳዝን ሙዚቃ ከኋላው አርጋ ምናምን ነገር ነው የውሸት የምታለቅሰው እና ያዞምባ ነው የሄደችበት ርቀት። ከዛ በኋላ ደግሞ ከብሔር ጋር ለማገናኘት Sag ich mal, vielen lieben Dank. Nächste Woche, mache ich frei. Ich denke mal, da hat er keine Zeit. Ist ja nicht schlimm. Ich nehme die Zeit bei der Arbeit ganz einfach. Jo, damals war es dann. Ich mache am Montag, Dienstag, ich mache. Was wir jetzt nicht 11:30 Uhr. Also, dann, gar kein Problem. Komm mal ganz. Ich will die Zeit einfach.